ስሜ ሀሴት ደረጃ ይባላል። ሚስ ወርልድ ኢትዮጵያ 2024 ነኝ። የኬሚካል ኢንጂነሪንግ ሁለተኛ ዓመት አዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው የምማረው። ከዛ ባለፈ ሚስ ቲን ዩኒቨርስ 2024 እና ሚስ ኢንተርናሽናል ሰከንድ ረነር አፕ ነኝ። ሚስ ኢትዮጵያ ስለ ራስሽና ስለ ልጅነትሽ ንገሪኝ። ልጅነቴ በጣም ደስ ይል ነበረ። ግሮዊንግ አፕ ቻይልድሁዴ ሞስት ኦፍ ዘ ታይም ትምህርት ላይ ፎከስ አድርጌ በጣም ትምህርት ላይ ነበር በጣም ፎከስ ማድረገው የነበረው እና ኦልዌይስ ረዥሟ ልጅ ነበርኩኝ። በጣም አፌክት ያደረገው አሁን ያለሁበትን ቦታ ካራክተር ዴቨሎፕመንት ነበረው። ሚስ ወርልድ ኢትዮጵያ ስትቀላቀይ ቤተሰቦችሽ ምን አሉ? ቤተሰቤ በጣም ነው የሚያግዙኝ። እናቴ አባቴ በጣም እኔ እውነት ለመናገር ብዙም ፎሽ ማድረግ አልፈለኩም ነበር እዚህ ኢንዱስትሪ ላይ። መጀመሪያ ላይ ብዙ ጊዜ ትምህርት ላይ ነበር በጣም ፎከስድ የሆንኩት የነበረው፣ ግን ቤተሰቤ በጣም ነው የሚያግዘኝ። እናት አባቴ፣ አክስቴ። ወደ ቁንጅና ውድድር እንዴት እንደገባሽ እስቲ አጫውችን። መጀመሪያ ፓጀንት ስገባ ሚስ ኢንተርናሽናል ፓጀንት ነበር የገባሁት እና መመዝገቢያው 2000 ብር ነበር እና ካስቲንግ ቀን አይ ሪሜምበር ስሄድ እማዬ like told my mom እና she was like ሀሴት ዝም ብለው ነው ብሩን የሚወስዱት ይቅርብሽ እና አይ ይቅርብኝ ምናምን ስል አክስቴ ናት ግቢ ግድ የለሽም ጥጥ ብለን እንሞክረው ምናምን ብላኝ የገባሁት የነበረው እና አገባቢ በጣም የሚያስቅ አገባብ ሰው ልኮልኝ ኢንስታግራም ላይ ነበረ እስቲ ሞክሪ ምናምን ተብዬ ነበር የገባሁት። እድሜሽ ስንት ነው? 19 ዓመቴ ነው። አይ ኖ አይ ኖ እንደምባል ግን እውነት 19 ዓመቴ ነው። የልደት ሰርተፊኬት ተብዬ አውቃለሁ። ባይ ዘ ወይ ልደት መቼ ነው ልደትሽ ስባል መቼ ስንት ዓመትሽ ነው ስባል 19 ዓመቴ ነው ብዬ ልደት ሰርተፊኬት ተብያለሁ ትምህርት ቤት። ትምህርትሽን ከቁንጅና ውድድር ጋር አጣጥሞ ማስኬድ ምን ይመስላል? በጣም ነው ደብል ላይፍ መጫወተው። at night I'm Miss World, at day I'm chemical engineering student. ትንሽ በጣም ይከብዳል እውነት ለመናገር ከክላስ ጋር ሞዴሬት ማድረግ በጣም ነው የሚከብደው። ግን ፓሽኑ ካለ ድራይቭ ካለና የእውነት ፍላጎቱ ካለ ፖሲብል ነው ብዬ አስባለሁ። እና ታይም ማኔጅመንት በጣም ትልቁን ፓርቲ ይወስዳል። ብዙ ጊዜ ሶሻል ሚዲያ ላይ የምናጠፋው ሰዓት አለ፣ ብዙ ነገር ላይ የምናጠፋው ሰዓት አለና እሱን አብቃቅቶ መጠቀም። የኢትዮጵያ የውበት ሚዛን የተዛነፈ ይመስልሻል? ግሮዊንግ አፕ ሳድግ ሞስት ኦፍ ዘ ታይም እግዚአብሔር ይመስገን በጣም ሄልቲ የሆነ ሃውስሆልድ ውስጥ ነበር ያደግኩት። ግን እኔ ሳድግ ቀጭን ሆኜ ነው ያደግኩት። ሁል ጊዜ ቀጭን ነበርኩኝና በጣም ነበር የምጠላው ሳድግ። ረዥም መሆኔን በጣም ነበር የምጠላው። ሁል ጊዜ ከሰው ታወር አድርጌ የሁሉንም ሰው ጭንቅላት እያየው ክላስ ውስጥ ነው ያደግኩት። በጣም ነበር የሚከብደው። ግን እግዚአብሔር ይመስገን ራሳችሁን መውደድ ትለምዳላችሁ ከሆነ ጊዜ በኋላና ኢንዱስትሪው መክሰፕት አድርጎኛል እግዚአብሔር ይመስገን። ግን ስቲል ያለ ሜካፕ ያለ ምናምን ትንሽ ስቲግማ አለ። ሰው የሚጠብቅሽ ቢዩቲ ስታንዳርድ አለ እና ሁላችንም ቆንጆ ነን የሚለው ነገር ትንሽ ኢትዮጵያ ውስጥ ሰርጾ የገባ አይመስለኝም። ከ92 ብር ብቻ የሚጀምሩ ጉዞዎችን በማቅረብ በምናስፈልገው ጊዜ ከጎን ሆነን ወደ መዳረሻው ሁሌም በሰዓቱ በመድረስና ገንዘቦን በመቆጠብ ይደሰቱ። ያንጎ መተግበሪያውን አሁን ያወርዱ። ያንጎ። በቁንጅናው ኢንዱስትሪ ውስጥ ካጋጠመሽ ነገር የማትረሹ? ትዝ የሚለኝ ሳውዝ አፍሪካ የሄድኩኝ ጊዜ ለውድድር በሚስ ቲን ዩኒቨርስ የራስሽን አንድ ቀን ቀድሜ ነበር የሄድኩት ከውድድሩ ቢካዝ በእኔ ቤት ቶሎ መገኘቴ ነው እና ሳውዝ አፍሪካ ልክ ላንድ ሳረግ ስደውልላቸው ማይ ናሽናል ዳይሬክተር ናይጄሪያ ነበር የነበረው እና ማንም የሚቀበለኝ ሰው የለም ነበር ኤርፖርት። ሶ አይ ዋዝ ፓኒኪንግ እና ደወልኩላቸው ምንድነው ማድረግ ያለብኝ እና ራስሽ በራስሽ ሆቴል ሩም ይዘሽ የመጀመሪያ ኢንተርናሽናል ፍላይቴ ለብቻዬ ሄጄ በጣም ከባድ ነው። ኤርፖርት በጣም ነው የሚያስፈራው እና ሳውዝ አፍሪካ ውስጥ ኢትዮጵያውያን እንደዚህ ተደረጉ እንደዛ ተደረጉ ሲባል ስለምንሰማ እና በጣም ነበር የፈራሁት። በጣም ሰው አምናለሁ። አብሮኝ የተቀመጠ ሰውዬ ነበርና ሚስቱን አገኘኋት ኤርፖርት። ኢትዮጵያዊ ናቸው እና ቤት ሂጂ ምናምን አሉኝ። እነሱ ቤት ሄጄ አድሬ ጠዋት ወደ ሆቴል ሄድኩኝና እናቴ ስነግራት በቃ ገደሏት፣ ኩላሊቷን ወሰዷት። ብዙ ነገር ነበር ያሉት ግን
በሚስቲን ዩኒቨርስ ሀገርሽን መወከልሽና የነበረሽ ቆይታ ምን ይመስል ነበር? ኦፖርቹኒቲውን ያገኘሁት ናሽናል ዳይሬክተሮች አሉ። ኢስት አፍሪካ ናሽናል ዳይሬክተር አላት እና ብዙ ጊዜ እነሱ ናቸው አፕሮች የሚያደርጉን እና ከኢትዮጵያ እስካሁን ድረስ ዴሌጌት የላትም ነበር ሚስቲን ዩኒቨርስ ላይ እና when he offered me the opportunity አንቺ ሂጂ ብሎ ቤተሰቤን አናግሬ ዲፍረንት ስፖንሰርስ ፈልገን እግዚአብሔር ረድቶኝ ሄድኩኝ እና እዛ የነበረኝ ኤክስፒሪየንስ በጣም ነበር የሚያሳዝነው። ምክንያቱም ሞስትሊ ከላቲን አሜሪካ ነበር የመጡት። ስለ ኢትዮጵያ ያላቸው አስተሳሰብ፣ ኢትዮጵያን የሚያዩት ስዕል ረሃብ፣ ጦርነት ምናምን ነው እና እኔ እዛ ሄጄ ደግሞ ከፓጀንት ኢትዮጵያ አትታወቅም፣ ማንም ሰው አብሮኝ አልሄደም። ውድድር ላይ ፕሪሊሚናሪ ሳሽ ምናምን ሲደረግልን አንድ ሰው ለኢትዮጵያ የሚያጨብጡ ሰው አልነበረም እና I was humbled። ኢትዮጵያ መባሉ እዛ ስቴጅ ላይ ለእኔ እሱ ነበረ ድሌ እና እግዚአብሔር ይመስገን። ግን ትንሽ ይከብዳል በጣም ለብቻሽ እንደሆን ሲሽ ሰማሻል። ስለ ቁንጅናው ኢንዱስትሪ ሰው የማያውቀው አንድ ነገር ምንድን ነው? በጣም ሰልፍ ኮንሽስ ያደርጋል መሰለኝ ኢንዱስትሪው። ቢካዝ እኔ በህይወቴ ስለ ኪሎ የተጨነቀ አላውቅም። I was always underweight እና ልክ ኢንዱስትሪ ውስጥ ስገባ መወፈር ጀመርኩኝ። very unfortunately በበላው ምግብ ተስማማ የመጣ መሰለኝ እና ሰው በጣም የተሳሳተ አስተሳሰብ አለው ቁንጅና ብቻ ነው ብሎ፣ ግን እንደዛ አይደለም። አሁን እኔ ማያ ቻሪታብል ኦርጋናይዜሽን የሚባል ኦርጋናይዜሽን አለ እና ከልጆች ጋር እንሰራለን እና ሚስ ወርልድ አብሶ ደግሞ በደንብ ለየት የሚያደርገው ቢዩቲ ዊዝ ብሬንስ ነው እና ግዴታ አድቮኬሲ ያስፈልጋል። ግዴታ እንትን ይታያል። ከመልክ በተጨማሪ በጣም ብዙ ነገር ይጠይቃል እና ሰው ያንን አይረዳም። እና ደግሞ ኢትዮጵያ ውስጥ በጣም ስቲግማ አለው፣ ሚስኮንሰፕሽን አለው እና በደንብ አንደርስታንድብል ቢሆንም ያንን ሚስኮንሰፕሽን ግን ዓለም በሚሄድበት እንትን ምን የሚባለው ትሬንድ እየተከተልን አይደለም። ብዙ ነገሮች ላይ ቀዳሚ ብንሆንም ኢትዮጵያ በጣም ቆንጆ ሴቶች አሏት፣ በጣም ትጉ ሴቶች አሏት፣ እናቶቻችን፣ እህቶቻችን እና በጣም ኦፖርቹኒቲውን አቢዩዝ ማድረግ እንችላለን፣ በጣም ራይዝ ማድረግ እንችላለን ብዬ አስባለሁ። እና ሚስኮንሰፕሽኖቹ በጣም ብዙ ናቸው። ይሄ ነገር ለእኔ አይሆንም ብለሽ ራስሽን የተጠራጠርሽበት ጊዜ ነበር? በጣም ብዙ ጊዜ ነው ራሴ እንዳውት ማድረገው። I might be like የራሴ biggest ጠላት እዚህ ዓለም ላይ እና በጣም ነው ራሴ እንዳውት ማድረገው። ግን እግዚአብሔር ይመስገን በጣም ጥሩ ቤተሰብ ነው ያለኝ። ሁልጊዜ አልፈልግም አይዞሽ ብትቺ ከኢንዱስትሪው የምትቀይሪው አንድ ነገር ምንድን ነው? if it was up to me በጣም ብዙ ነገር ነው የምቀይረው። ለምን ኢትዮጵያ ውስጥ እንደምናውቀው በጣም ብዙ ስትሬኖች አሉ። ላይክ ፋይናንሻል ስትሬን አለ፣ ብዙ ነገር አለ፣ ካንቺ ኤክስፔክት የሚደረግ ብዙ ነገር አለ፣ ብዙ የሚያጋጥምሽ እንደ ሴት ብዙ ስትራግሎች አሉ እና እንደ ፓጀንት ኢንዱስትሪ ሰውን አስተሳሰብ ብለውጠው ደስ ይለኛል። ለእኛ የሚቀርብልን ክብሩ ከክብሩ ባሻገር ራሱ ስትሄጂ ይዘሽ የምትሄጂውን ነገር ለማግኘት በጣም ከባድ ነው እና ያንን ነገር ብቀይረውና ቤተር የሆነ ደግሞ ኦፖርቹኒቲዎች ከኔ በታች ካቴድራል ሄጄ ነበር ባለፈው እና ልጆቹ ይፈልጋሉ። እኔ ሚስ ኢትዮጵያ ትምህርት ቤት ብትመጣ ማይ ጋድ እንዴት ይሄድ ያገኘችው ነበር እና እነሱን ሳያቸው በጣም ነው የሚያሳዝኑኝ። በቃ አይ ኖ መስራት እንደሚችሉ ከኔ በላይ ብዙ ነገር ማድረግ የሚችሉ ሴቶች አሉና ሆፕፉሊ ያንን ኦፖርቹኒቲ ወደ እነሱ ማምጣት ነው እኔም እየሰራ ያለሁት ነገር። ወደፊት በቁንጅናው ኢንዱስትሪ ውስጥ ወይስ በተማርሹ ዘርፍ ነው መግፋት የምትፈልጊው? በጣም ብዙ አሉ። I try to not check them አንዳንዴ አላለማየት እራሱ እሞክራለሁ እና I don't know if it's appropriate ለማለት የሆነ ሰውዬ ነበረ እና 100 ጊዜ ነው ቴክስት ያደረገኝ everyday good morning princess, good night princess, good morning princess አውስትራሊያ ልሰድሽ if you want anyone to help you financially XO ያሳፍራል በጣም። ከተላኩልሽ ቴክስቶች ሁሉ የገረመሽ? The biggest no I don't like ይሄ ምን እንደሆነ ታውቂያለሽ? አጉልና እንሽላንት ነን አናወራ ምናምን በጣም ነው የሚያስጠላኝ። ማውራት አለብሽ፣ መግባባት አለብሽ አይደል? እኔ አላውቅም እናንተ እንዲያልሽ ከእናንተ ባላውቅም I think my biggest red flag is ይሄ ከጓደኞቹ ጋር ሲሆን የሚቀየር ሰው ታውቂያለሽ? ጓደኞቹን ሲያገኝ ምናምን ነገር አምናሽማት ብሬክ ዘ አክት ነው። የቁንጅና ኢንዱስትሪ ውስጥ መሆንሽ የፍቅር ህይወትሽ ላይ ተጽዕኖ አለው? How many questions are there, girl? God damn. አድሎት አለ በቁንጅና ውድድር ውስጥ? There is, definitely. The pageantry in the fashion industry እንትን ነው ሲኒ ናት። Everyone knows everyone. አንድ ነገር ብል you know that person. Most of the times ከዛ ድረስ pageant ላይ
የምታውቂው ሰው ላይክ ያዘጋጁ የሚያውቀው ሰው ነው የሚሄደው። ትክክለኛ የሆነ ውድድር አይዘጋጅም እና አይ ፊል ላይክ ሚስ ወርልድ ፎር ዘ ፈርስት ታይም ኢን ማይ ኦፒኒየን በትክክል የተዘጋጀ ዝግጅት ነበረ። ለምን እኔ አዘጋጆችን አላውቃቸውም፣ እነሱ አያውቁኝም እና ትክክለኛ ዝግጅት ነበር። ላይክ ይሄ ውድድር ነበር። በጣም ጥሩ የሆኑ አቅም ያላቸው ልጆች ነበሩ እና በጣም ደስ የሚል ውድድር ነበር። ፌር ነበረ። ረዥም ሰዓት ነው የፈጀባቸው ይሄ ምንድነው ስሙ ጀጅንግ ፕሮሰሱን ሲያደርጉ እና ሆፕፉሊ እንደዚህ አይነት ነገር ይበዛል ብዬ አስባለሁ ወደፊት። ግን ትንሽ ፓጀንቱ ላይ የሚያስጠላው ነገር ሰው በጣም ይተዋወቅና ውድድር የሚወዳደረው ለእንትን ይሆናል፣ ውድድር ተወዳደረ ለመባል ይሆናል። እኔም ግን እግዚአብሔር ይመስገን ጥሩ ሰዎች ያጋጠሙኝ እስካሁን። በሶሻል ሚዲያ ከተሰጡሽ አስተያየት መሀል የማትረሺው አለ? አይ ሆፕ ማን እንደሆንክ ባታውቅ በጣም ደስ ይለኛል። ቢካዝ እንገናኛለን። ለምንድነው ስኪንሽን ብሊች ማታረጊ ብሎኛል። በቁም ነገር ማለት ነው እና ትልቅ ሰው ነው። አይወዝን በቃ ሪሊ እቺ ናት ሚስ ኢትዮጵያ እንዳልኩሽ በጣም ይከብዳል ኢንዱስትሪ ውስጥ። እኔ እናቴ አባቴ አክስቴ ምናምን ከኋላ ባይኖሩ ክራምብል ነበር ማድረግ። እግዚአብሔር ይመስገን እኔ ባይ ዘ ዌይ ከብዙ ሰዎች ተለይቼ ሚስ ኢትዮጵያ የሆንኩበት ዋና ምክንያት ስለሞከርኩኝ ነው። አይ ቢሊቭ ብዙ ሴቶች ብዙ ነገር ማድረግ ይችላሉ። ኦፍኮርስ በጣም ብዙ ሀስል አድርጌያለሁ፣ ግን መሞከርን የመሰለ ነገር የለም እና እግዚአብሔር ይመስገን ያገኘሁት ስለሞከርኩ ነው። ሰው እኔ ላይ ሄድ ከማድረጋችሁ በፊት ሞክሩ። ከዛ ከቻላችሁ ታደርጋላችሁ፣ ካልቻላችሁ አይሆንም። የማትረሹ ግርጣት አለ? አላወራም። እኔ ለምን እንደምናገር እራሱ አላውቅም። የማልረሳው በቃ በጣም ውስጤን በቃ እስካሁን ድረስ የሚያስጨንቀኝ አንዳለ ካቴድራል ነበር የተማርኩት። ሰው በጣም ጥናት ምናምን ቸክል ነበር። ሰው ላይብራሪ አብሮት የለም ነበር ያኔ። ወመዘክር ላይብራሪ ነበር የማጠናው እና እሁድ ከሰዓት ወመዘክር ነበርኩኝና አባቴ ነይ ይበቃል እንዴ ምንድነው ለነፍስ ነው ለስጋ ምናምን ተብዬ ቀለጣጥ ስወጣ ዝናብ መዝነብ ጀመረና ዣንጥላ ይዤ ነበር። ከፊት ለፊቴ አጠር ያለ ልጅ ከኔ ያንሳል በእድሜ ብዬ አስባለሁ። ያው እኔ ረጅም ስለሆንኩኝ you never know፣ ግን ዝናብ እየመታው ነበርና አሳዘነኝ። ለምን ይመታል እና ተጠለለ ብዬ ጠርቼ አስጠለልኩት እና የመዘክር እቺ እንዲህ ዝቅ ምንድን ነው የሚባለው ታገት ነው አላት እና እሷን እየወረድኩኝ ነበር። ዣንጥላውን ይዤ ልጁ አጠገቤ ቆሟል እና እንዲህ እኔ ወደ ታች ነው የምሻገረው እና ልጁ ወደዚህ ነው የሚሄደው። ለካ እኔ ወደዚህ ሲሄድ እኔ ወደሱ ሲሄድ ሊያቀፈኝ መስሎኝ ቻው በቃ ያቀፍኩኝ። እሱ ያስጠቅ ላልፍ ነው እቤት ዋካ አድርጌ ነው የሄድኩት። ታክሲ ውስጥ መግባት አፍሬ እና ያለች ከሆንክ እግዚአብሔርን ሀራስ እያደረኩህ አልነበረም። ልታቅፈኝ መስሎኝ ነው ያቀፍኩክ። ትንሽ ሊከበር ላድርግ። እንዴት ነው የራስ መተማመንሽን የምትገነቢው? አባት ኮንፊደንስ በጣም ደስ የሚለኝ ነገር እውነት ይሁን ውሸት ማንም ሰው አያውቅም። ቢ ኮንፊደንት እና የእውነት ደግሞ ኮንፊደንስ የሚገኘው ከእግዚአብሔር ነው። የእውነት ኮንፊደንስ የሚገኘው በውስጥ ነው። መጀመሪያ ሰልፍ ኮንፊደንት ውስጣችሁ መጀመሪያ የምትረግጡበት መሰረት ያስፈልጋል ኮንፊደንት ለመሆን። ያንን ቫልዩ ያንን ፕሪንሲፕል ሴት ካረጋችሁ በኋላ መነቃነቅ ኦፍኮርስ ያለ ነገር ነው እና ኢትስ ላይክ እየተለማመድሽው የምትመጪው ነገር ነው ሰልፍ ኮንፊደንስ። በቁንጅና ውድድር መድረክ ላይ በለበሹ ልብስ ኔጌቲቭ ምላሽ ተሰጥቶሽ ያውቃል? እኔ ግሮዊንግ አፕ አይ ዋዝ ቬሪ ኢንሴኪር ሶ ዳት ሄልፕድ ሚ ብዙም ኮንትሮቨርሻል ነገር ውስጥ እንዳልገባ። ግን አሁን እኔ ማስበው ሴት ልጅ የራሷን ሰውነት ራሷ እንደፈለገች ማድረግ ትችላለች ብዬ አስባለሁ እና ብዙ ሰው ይሄን ነገር አይቀበለው መሰለኝ። የሆነ ሞልድ አለ እና እዛ ሞልድ ውስጥ ፊት ማድረግ አለባችሁ የሚል ሶሳይቲ ነው ያለን። አውቃለሁ ባህላችንም አለ ብዙ ነገር አለ። ያው ምን ይባላል when in Rome do as the Romans። ኢትዮጵያ ውስጥ እስካለን ድረስ ባህላችንን መጠበቅ የኛ ድርሻ ነው እና ብዙ ኮንትሮቨርሻል ያልሆኑ ነገሮችን ለማድረግ ሞክራለሁ። አከራካሪ የሆነ አስተያየት አለሽ? ለዛ አይፈለክ ኢትዮጵያ ውስጥ ያሉት ፌሚኒስቶች ፌሚኒስት ራሱ እኔ ቤዚክሊ ፌሚኒዝም ሲባል ይሄ ፈርስት ዌቭ ፌሚኒዝም አለ አይደል? ኢትዮጵያ ውስጥ እንደዛ እንደ ኢሮፒያኖቹ እንድንሆን እድል የለንም። መጀመሪያ የመኖር ጋራንቲያችንን እናረጋግጥ። እኔ ፌሚኒስት ነኝ ስል አምናት ይሄ ዌስተርን እናንተ የምታስቡት ነገር ሳይሆን ኖ መብታችን ይጠበቅ። በጣም ብዙ ነገር እየሰማን ነውና ከእለት ወደ እለት ደግሞ ያበረታታናቸው ነው የሚመስለው። እየጨመረ ነው ህፃናት እየተባለ ትሬንድ እየሆነ ቲክቶክ ማሳመሪያ እየሆነ እያለፈ ነው እና ያ ይቅርና እሺ ስሙ ይቅርና
ፕሪንሲፕሉና ቫሊዩን ፕሊዝ። በቁንጅና ውድድር ውስጥ ያሉ ሴቶች ሁሉ ዝቅተኛ ግምት እንደሚሰጣቸው ይሰማሻል? very underestimated። አሁን ብዙ ሰው እንደነገርኩሽ ብዙ ስፖንሰር ጋር ምናምን መሄድ አለብን እና ኬሚካል ኢንጂነሪንግ ተማሪ ናት ምናምን ሞዴል ሆኖ የተማረም አለ በጣም ብዙ ሰው አለ ባይ ዘ ዌይ። እና እኔ ግዴታ እንደዚህ አይነት ስቴሪዮታይፕ ሞዴል ሲባል ምናምን ደስ አይለኝም። እሱ ስቴሪዮታይፕ at the end of the day ሰው ነን እና እኔን ከመናገር በፊት አንተ ምን ያደረግከው if you're like higher up still don't talk about me እና በጣም ስቴሪዮታይፕ አለ። በጣም አንደርስቲሜት ይደረጋል። ቁንጅና ብቻ ነው ይመስላቸው። ለቁንጅናችን ብቻ ለጥፍራችን ለፀጉራችን ብቻ የምንጨነቅ ነው ይመስላቸው። ኖ ኔክስት ዊክ ሚድ አለብኝ። የአንቺን ፈለግ ለመከተል ለሚፈልጉ ወጣት ሴቶች የምትሰጪው ምክር ምንድን ነው? ራሳችሁን ሁኑ፣ ራሳችሁን ጠብቁ። ሜንታሊ ኢሞሽናሊ ራስን መጠበቅ ያስፈልጋል። ጓደኞች ምረጪ። ኮምፒቲሽን ከአንቺ ጋር የሚያደርጉ ጓደኞች አትምረጪ። በጣም የምትወጁ ተጽዕኖ ፈጣሪ ሰው ማን ነው? ኦ ማይ ጋድ ሚስ ልዩ አይ ፊል ላይክ አም ጄኔሪክ በጣም ነው የምወዳት። ሚስ ወርልድ ኢትዮጵያ ውድድር ላይ የማትረሹ ትውስታ አለሽ? NYU New York University scholarship ደርሶ የነበረ 12ኛ ክፍል እያለሁ 75% scholarship እና አስተማሪ እንግሊሽ አስተማሪ አቶ ብርሃኔ በጣም ነው የምወድቅ እንደማታውቃለሁ ግን በቃ ሂጂ ብሎ የመከረኝ ምክር መቼም አልረሳም። ሀሴት ሂጂ ነግሬሻለሁ እና አልሄድኩም። በጣም ብዙ ገንዘብ ነበር፣ ቤተሰቤ እንደዛ ማሸገር አልፈልግም ነበር እና ተውኩት። እና ሚስ ወርልድ ኢትዮጵያ ሆኜ ሲያየኝ ትምዴት ያቀኛል። ሁልጊዜ የሆነ ቶሎ ነው የምጨነቀው ምናምን። ሚስ ኢትዮጵያ ነበርኩኝ ትምህርት ቤት እና በጣም ጭንቀታም እንደሆንኩኝ ምናምን ያውቃልና በጣም ነበር ደስ ያለው ሲያየኝ። አስተማሪዎቼ በጣም ነበር ደስ ያላቸው። ተማሪዎቹን የማውቃቸውን ተማሪዎች አግኝቼ የሆነ some kind of hope ነው like fashion industry ውስጥ መግባት ከፈለጋችሁ you can do it ነገር እና በጣም ነበር ደስ ያለኝ። ልጆቹን ሳያቸው ምናምን በቃ በጣም ነበር ደስ ያለኝ እና እሱ I think እሱ ነው በጣም ፌቨሪት ሞመንት። እና ማያ ሄደን ነበር። ማያ እዝን የሚባል እርዳታ ድርጅት አለ እና ሲፒ ያላቸው ህሙማንና ሃይድሮሴፋለስ እና ስፓይናል ቢፊዳ የሚባል ነገር አለ እና ያንን በሽታ አንድ ሴት በዚህ አጋጣሚ አኒሚያ ያለብኝ ብለሽ አትኩራሪ የኔ ቆንጆ ፎሊክ አሲድ ውሰዱ፣ ራሳችሁን ጠብቁ ፕሊዝ ፕሊዝ ፕሊዝ። እንትን ፊዚካል ሄልዛችሁን በደንብ ጠብቁ። ራስን መጉዳት it's not a trend። ለምን እነዚህ እናቶች መጀመሪያ ከማርገዛቸው በፊት for short amount of time ፎሊክ አሲድ እጥረት ስለነበረባቸው ነው ይሄ ነገር የሚከሰተው እና ልጆቹ for the rest of their life ጥሩ የሆነ ሜዲካል ክትትል ከሌለው እንደዛ የመሆን like ረጅም ጊዜ ልጆቹ አፌክትድ ይሆናሉ እድሜ ዘመናቸውን ሙሉ። እና ራሳችሁን ጠብቁ፣ ፎሊክ አሲዳችሁን ውሰዱ፣ ተመርመሩ፣ ቼክ ተደረጉ። ሜንታል ሄልዛችሁ ላይ ፊዚካል ሄልዛችሁ ነው እና እነሱ ጋር የሄድኩኝ ቀን ልጆቹን ሳያቸው ከነሱ ጋር ስናወራ like የበለጠ ፐርፐዝ አለኝ ለካ እነዚህንም ሰዎች ማገዝ እችላለሁ ለካ። ያ ነገር በጣም በቃ ይሄ ሜንታል ሳቲስፋክሽን በጣም ነበር የሰጠኝ። እና በዚህ አጋጣሚ ደግሞ እኔ ዳይፐር ድርጅቶች እኔ ሳኒታሪ ፕሮዳክት ድርጅቶች let's collab and make good things like let's help the world together because እነዚህ እናቶች ልክ እንደዚህ አይነት በሽታ እንዳለባቸው አባትየው ሲያቅ ይጠፋል። አባትየው ሲጠፋ እናትየው ለብቻ ሰስቴን ማድረግ አለባት። አንድ ልጅ አይደለም ዩዥሊ ያላቸው እና እነዚህ እናቶች ወጥተው መለመን አለባቸው። ብዙ ነገር አለና እነዚህ እናቶች አብረን እናገዝና ይሄ ነገር እንደዚህ አይነት ነገር እንደምሰራ ሳስብ በጣም ሜንታል ሳቲስፋክሽን ይሰጠኛል። እግዚአብሔር ይመስገን እንኳን ገባሁኝ እዚህ ኢንዱስትሪ ውስጥ እንድል ነው የሚያደርገኝ። እና ራስሽን ከ10 ዓመት በኋላ ምን ላይ ታየዋለሽ? whatever happens in 10 years I know I'm going to be so proud of myself። እሱ ነው ደስ የሚለኝ because በጣም ከራሴ by the way ራሴን እንደዚህ እንደሆንኩኝ አላውቅም ነበር። እኔ I'm a very sensitive person I don't know ጥሩ ነገር you decide ግን እዚህ ኢንዱስትሪ ውስጥ ብዙ ነገር ነው ያሳለፍኩት እና አሁን ራሴን ሳይሆን ዋው ሜቢ ጎበዝ ነኝ መሰለኝ እና በጣም ራሴን እንደማኮራ ተስፋ አለኝ። I know in 10 years ቤተሰቦቼ እንደሚኮሩብኝ እኔ አሁን ሀሴት በጣም መኮራባት ሴት ያልተለወጠች በኢንዱስትሪው ያልተለወጠች ሴት እንደምትሆን ተስፋ አደርጋለሁ። I'll pray for you girl። ለሚስ ወርልድ ውድድር ዝግጁ ነሽ?
not right now. I'm not even going to let you አልዋሻችሁም። ብዙ የሚያስፈልገን ነገር አለ እና እሱን እያሟላን ነው። and mentally ራሴን prepare እያደረኩኝ ነው። physically prepare እያደረኩኝ ነው። ኢትዮጵያ ውስጥ በጣም የሚያናድደው ነገር ሚስ ቲን ዩኒቨርስ ላይ ብዙ እርዳታ ብዙ ነገር ከብዙ ሰው አልጠየኩም። ቤተሰቤ ነበረ ተደጋግፈን ሄድኩኝ መጣ እና ሚስ ወርልድ ሲሆን በጣም ብዙ ነገር ነበር ኤክስፔክት ያደረኩት እና እንደ ኤክስፔክቴሽን አይደለም ያገኘሁት እና ትንሽ ሜንታሊ ስትሬን ሆናለሁ መሰለኝ እና አሁን እግዚአብሔር ይመስገን በጣም ብዙ ነገሮች የተለወጡ ነው። በጣም ደስ ብሎኛል። ብዙ ሰዎች እየተሳላባቸው ነው የፊውቸሩ ይሄ ኢንዱስትሪ እንዲመሆን ይችላል ካብሎና አሁን ሜንታሊ ፊዚካሊ ኢሞሽናሊ በደንብ የተዘጋጀው ነው። እንደዛ ነው። I think I'm doing good now. Yeah. ዝፈኝልን እስቲ። Fandesha TV. Is that even good? That was so bad. Like, subscribe, share Fandesha TV. So much love. But I'm just see that. My shout out to my Instagram. Hasid Daraji. Go follow me.